ሰላም እንዴት ናችሁ? ሁሉ ነገር አማን። በእንደዛ አይነት ቪዲዮ ባልመጣ ደስ ይለኝ ነበረ፣ ግን አንዳንድ ሰዎች የሰውን ልክ አያውቁም። ጂጂ አንቺ ጀርመን ከነ ልጅሽ ከነ ልጅ ልጆችሽ ቲክታክ መጠሽ ትለምኛለሽ። ሰው እንደዚህ አይነት የተባረኩ ሰዎች ደግሞ እንደነ ወርቁ አይተነው ያሉ መልካም ልብ ያላቸው ሀገርን መርዳት ወገንን መርዳት የሚወዱ ሰዎች ሲረዱ ደግሞ እየዘረፉ ነው፣ በአውሮፕላን ገንዘብ ጭነው እየወጡ ነው ተብሎ ይባላል። የሚደንቅ ነው። በመጀመሪያ ደረጃ ስለ እሱ ልሂድና ወደ እሱ አመልሳለሁ። እውነት ለመናገር ቼክ ማድረግ ይችላሉ። ኢትዮጵያ ላይ እነ ወርቁ አይተነው በዛ ጊዜ ባለሀብቶች ኢትዮጵያ ባለሀብቶች ሀብታቸው እየጨመረ የሚሄድበትን ትልቁን ነገር ልንገራችሁ። ገንዘብ በሚበደሩበት ሰዓት የዛሬ 6 ዓመት 5 ዓመት ምናምን ዶላር 24 ብር ነበር፣ 25 ብር ነበር። በዛ ሰዓት ተበድረ አሁን ዶላር 180 ብር ከሆነ 200 ብር ከሆነ ገስዋት ባለሀብቶቹ በጣም ባለሀብት እየሆኑ ነው የሚሄዱት። እጅግ የሚገርም ሀብትና ንብረት እያፈሩ ነው የሚሄዱት። ስለዚህ ከመንግስት የሚበደሩት ነገር ኢምንት ነው የሚሆነው፣ ባዶ ነው የሚሆነው። ስለዚህ መንግስት ተበደረ የሚባለው ወርቁ አይተነው እውነት ለመናገር 25% አይሞላም ካለው ሀብት ኢትዮጵያ ላይ ካለው ሀብት ማለት ነው፣ የውጭው ምናምን ሳይነካ እና ይሄ ሰው ምንድን ነው ያደረገው? ሰሞኑን ስለ ረሃብ ጉዳይ ተነሳ። ከዛ በኋላ እናሰባሰብ ሲባል ምንድን ነው የተደረገው? በኢትዮጵያዊ ምንም ፖለቲካ ውስጥ በሌለ ልጅ በህፃን በሆነ ልጅ ታኩር በሚባል ወንድማችን እናሰባሰብ ደብረ ብርሃን ላይ ችግር አለ ሲባል ወርቁ አይተነው ፋውንዴሽን ከሚባለው 15 ሚሊዮን ብር እርዳታ እናደርጋለን፣ አንተንም በርታ፣ መኪናም ቢኖር ጥሩ ነው፣ ወጣቱን ያበረታታል፣ ጠንክሮ ለሚሰራ ሰው ይህን እናደርጋለን ብሎ ያንን ነገር አደረገ። በዚህ ነገር ወጣ የተቆራርጠ የመጣችው ጂጂ የአማራ ጠላት፣ ሁልጊዜም የአማራ ጠላት የነበረች አማራ ሲሞት ሻምፓኝ የምትከፍት ሴት የነበረች በምታውቁት ደረጃ ልጆቿን ራሱ ሶሻል ሚዲያ ላይ እያወጣች ከልጅ እስከ ልጅ አይቀራት፣ እናት አትቀራት፣ አባቷን አይቀር ሙልጭ አድርጋ የምትሰድብ የነበረች ሴት አሁን መጣ ደግሞ ወርቁ አይተነው እንደዚህ ያርጓል። ገንዘብ ዘርፎ ነው ከኢትዮጵያ ወጣው፣ በብድር ተበድሮ አንድም ብር መክፈል ሳይችል ምናምን። ልንገርሽ አይደለ ፈጣሪ ምስክሬ ነው የምልሽ፣ ዘመድ አዝማድሽን አይደለም ሙሉ ኢትዮጵያ ማስተዳደር የሚችል አቅም ያለው ሰው ነው። በመርዳት ነው የሚታወቀው። ኢትዮጵያ ችግር ላይ በነበረችበት ጊዜ ህወሓት ልታጠፋት ስትል 200 ሚሊዮን ብር አውጥቶ ለኢትዮጵያ ሰራዊት ሰጥቶ አግዞ ከጎን ሆኖ ህወሓት እሱን ልታጠፋ ብላ የጠፋችው ግን ህወሓት ናት። የሀገር ባለውለታ ስንት ሚሊሻ ሊሸከም ኒሻን ሊሸለም የሚሰጠው ሰው ሲሆን ኒሻን የሚገባው ሲሆን እንደሱ ግን ከሰው ሀገር ላይ እየተንከራተተ የሚኖር የለም። ኒሻን የሚሸለም ለምን? አማራ ስለሆነ። ይሄኔ ሌላ ብሔር ቢሆን ኒሻን ይሸልሙት ነበር። ያንን ሁላ ያደረገ አሁን ሀገር መሰደድ ነው። አማራን መውደዱ ነው ይሄ ነገር ያደረገው። ፖለቲካ ውስጥ አልገባም። የፖለቲካ ሰው አይደለም፣ ባለሀብት ነው። ስራውን ነው የሚሰራው። ስለዚህ ይህን የሚሰራ ሰው ኒሻን የሚሸለመውን ሰው ነው ከሀገር ጋር ሀገር የሚያንከራቱት። ለምን? በአማራ ጉዳይ አልደራደርም፣ የአማራ ህዝብ ተርቧል ብሎ አማራን ለመርዳት በሚያደርጋቸው ነገሮች ላይ አንተ ፋኖ ነህ እየተባለ ብዙ ስሙ የሚጠፋ ነው። አንድም ግን ማስረጃ የላቸው። ስለዚህ አማራነት ወንጀል እንደሆነ በነ ወርቁ አይተነው አይተናል። እጅግ የሚያሳዝን ነገር ነው። ለምን ብትሉኝ ቦረና ላይ የዛሬ ዓመት ተረድቷል፣ እርዳታ ተደርጓል፣ ቦረና ተርቧል ተብሎ ማንም ኮምፕሌን አላረገም። ሲረዳ ነበር። ጎፋ ተርቧል ተብሎ ደቡብ ላይ ስንረዳ ነበር። ማንም ኮምፕሌን አላረገብንም። አሁን ትግራይና አማራ ይረዳ ሲባል ተርቧል ሲባል ግን ለፖለቲካ መጠቀሚያ ነው። ከዚህ በኋላ አንድም በግልም ሆነ በድርጅት ደረጃ መርዳት አይቻልም ብላችሁ ማለት ጀመራችሁ። ይሄ እጅግ የሚያሳዝን ጉዳይ ነው። ልርዳ ተባለ እንጂ ምን ሌሎቹ እኮ ለፋኖ ለምን ሲያዋጡ በአደባባይ ነው የሚያዋጡት። ምንም ችግር የለባቸው። የተራባውን መንግስት ገንዘቡን ይዘ እንኳን ለራሳችሁ ፖለቲካ መስራት ትችሉ ነበር። ምን አርጋችሁ የተላከውን ገንዘብ ወደ ምን አርጋችሁ ወደ የሚፈለግበት ቦታ ዱቄትና ዘይት ገዝታችሁ ሄዳችሁ ራሳችሁ ማስረከብ ትችሉ ነበር። ምንድን ነው የአማራ ልጅ ሲባል የትግራይ ልጅ ሲባል
መረዳት አይችልም፣ በግለሰብም ሆነ በምን መረዳት አይችልም የሚባለው ሰሜናዊ ማህበረሰብን እየጠላችሁ እንደሆነ እያየው ነው። ይህን ደግሞ አልቀበለው። ይሄ ትክክል አይደለም። ማስተካከል አለባችሁ። ወይ ህዝቡን እናንተ እርዱ። እናንተ ከረዳችሁ ምንም ችግር የለም። ካልተረዳ ግን ሊረዳ ሲባል ምን አታደርጉም? ይህንን ነገር እንደ ወንጀል አይታይም። ስለዚህ አሁን የምናገራለሁ ወርቁ አይተነው ኢትዮጵያን ሲያግዝ ለኢትዮጵያ ብዙ ሲያደርግ የነበረ የሀብት ቁንጮ የነበረ ሰው ነው። አሁንም ነው ማውራችሁ። ኢትዮጵያዊ ላይ የሆነ ችግር አለ ሲባል ደንግጦ የሚመጣ ሰው ነው። ስለዚህ እንደዚህ አይነቱን እንደ ጂጂክያ ያለ ከልጅሽ ጋር ነው ጌም የምትጫወችው አይደል? ነገ ከልጅ ልጆችሽ ጋር የምትጫወች ነሽ። ሰውነትሽ ለራስሽ ሳይመችሽ ተቆራርጠሽ የመጣሽ ሰው ነሽ። እንዳንቺ አይነቱ የአማራው አባት የሆነን ሰው መጥተሽ እናገራለሁ ስትይ ዝም አንልም። በምንም መልኩ ብንሆን ዝም አንልም። ምን ሲያደርግ አይተሽዋል? የማን የተዘረፈ ብር አለ? መንግስት ዶክመንት ያውጣ፣ ፊት ለፊት ያውጣና መንግስት ይጠይቅ ስለዚህ ሰው። አንድ ነገር ያ መንግስት ስለዚህ ሰው ስለ ወርቁ አይተነው የተባለ የለም። ስለዚህ እኔ የማስታውሰው ለወርቁ አይተነው ክብር መስጠት የጀመርኩት ልዘግብሽ፣ መሀይም ስለሆንሽ እውቀት ስለሌለሽ። መቼ እንደሆነ ልንገርሽ። የኮሮና ጊዜ ወርቁ አይተነው ኢትዮጵያ ላይ ችግር ሊፈጠር ይችላል ብሎ የመጀመሪያው ፎቆቹን መኪናዎቹን በሙሉ አስረክቦ ኢትዮጵያ ይሄ በሽታ እስኪወጣ ድረስ አልፈልግም በነፃ ተጠቀሙበት ያለ ሰው ነው። አንድ ሌላ ባለ ሀብት አትጠሪም። አንድ ሌላ ባለ ሀብት እስቲ የኦሮሞ ባለ ሀብቶች ለኦሮሞ እንትን ማነው ስሙ ቦረና ሲራብ የሰጡ በሚሊየን ባለ ሀብቶችን ጥሪልኝ። የደቡብ ባለ ሀብቶች አምጡ እስቲ በሚሊዮኖች የሰጡ ጎፋ ላይ አምጡ። ወፍ የለም። ስለዚህ የአማራ ባለ ሀብቶች አቅም ካላቸው ለወገኖቻቸው መድረስ ለነሱ ብርቅ አይደለም። ወርቁ ነው ይሄን የሚያደርገው። ሌሎች በሚሊዮን የሚሰጡ ሰዎች ኢትዮጵያ ላይ ገንዘብ ቢኖራቸው አያደርጉትም። ስለዚህ ይህን ማድረግ የሚያስከብር እንጂ የሚያስወነጅል አይደለም። ደግሜ እላለሁ፣ አንቺ አማራ ሲሞት ሻምፓኝ የምትከፍቺ ሰው ነሽ። ሻምፓኝ እንኳን ሞቱ ነፍጠኛን ማጥፋት ነው እያልሽ ብዙ ጊዜ ፖለቲካ የሰራሽ ሰው ነሽ እና የአማራ ሕዝብ የረሳልሽ እንዳይመስልሽ። በዚህ ላይ ደግሞ የአማራ አባት የሆነውን ስትናገሪ እያንዳንዱ አማራ ይነሳል። ስለዚህ እኔም ለመንግስት የምናገረው ነገር ምንድን ነው? ከሰሜኑ ጋር ችግራችሁ ምንድን ነው? ደቡብ ሲረዳ ኮምፕሌን ካላደርጋችሁ፣ ኦሮሚያ ላይ ችግር ሲገባ ኮምፕሌን ካላደርጋችሁ፣ አማራውና የትግራይ ሕዝብ ተራበ ሲባል በጦርነት ምክንያት ይሄን ነገር ማድረግ ተገቢ ነው ብዬ አስባለሁ። ምን ማድረግ ሲረዳ ወይ ራሳችሁ እርዱ አስተካክሉ፣ ወይ ደግሞ ሌላው ሲረዳ ለጦርነት ነው ምናምን እያላችሁ አትበሉ። ለምን ጦርነት የለም ብላችሁ የለ እንዴ? ጦርነት በሌለበት ላይ ጦርነት አለ ብሎ ማወጅ ምን የሚባል ነገር ነው? ጦርነት የለም ራሳችሁ ነው የምትሉት። መልሳችሁ ደግሞ ጦርነት በሌለ አለ ብላችሁ ደግሞ ለፋኖ ለማገጃ ነው፣ ለህዋት ማገጃ ነው፣ ለዚህ ማገጃ ነው እያላችሁ የሰሜኑን ክልል ማስራብ ትክክል አይደለም። ይህን ነገር አስተካክሉ ላለው ወርቁ ወንድማችንም ጀግና ኢትዮጵያዊም ነህ፣ የአማራው ኩራት ነህ። እግዚአብሔር ባለህበት ይጠብቅ፣ በርታ ነው የምልህ። ጂጂ ዝሆን አንቺ ቲክታክ ላይ ለምኝ፣ አንቺ ቲክታክ ላይ ከነ ልጆችሽ ለምኝ፣ ጎፈንድሜ አሰባስቢ። ወርቁ አይተነው ግን እንደ ስሙ ወርቅ ነው። ይህን ለመናገር ነው። ሰላማችሁ ይብዛ። መልካም ይመቻችሁ። ፀጉሩን ከጭገሩ ላይ ያስበቅሉ መች በደንብ ያስባል ብለህ ነው። የፊት ፀጉሩ ቡኒ የሆነው ለዛ እኮ ነው። ካታጠበው ይሸታል። ጭገር ነው የሚለው። አንዴ ተነሽ። እሺ ይሄን ቁመት እያየር ዮናስ እየተከታተልክ ነው። ዮኒ ማኛ ባሌ ነው እያለች የሰራችው ቪዲዮዎች አሉ። ዮኒ ማኛ የተቆራረጠ ይወድለታል፣ ይወድለታል። ማኛው የተሸነሸነ ምናምን ፓርት ገጣጥሞ ይጫወታል። ማኛው እያጫወትክ እኮ የሆነ ነገሯ ንቅል ይላል። ጌታ ይቅር ይበለኝ። የሆነ እያጫወትክ ምናምን ነገር
እዚህ ጋር ሀገር ሰላም ነው ብለህ ሰላም እንዴት ነሽ ምናምን ብለህ እዚህ ጋር ስሜቷ ሲነስ ብላ ስትል እግሯ ግንጥል ይልባል። የሆነ ቦታ እንዲያቅፈ የሆነ ነገር የሆነ ነገሯ ግንጥል ብሎ ይሄድባል። እንደገና መገጣጠም ምናምን ስራው ብዙ እና በጣም ሆዴ ግን አትፍረዱበት። ወገቡን ቢያመው ምኑም ቢያመው ወንድማችን ልፋቱን